እኛ ለሰዎች የምንሰጣቸው ሰከንድ ቻንስ አለ። ለሰዎች የምትሰጫቸው ሁለተኛ እድል አለ። ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይህን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው። ሁሌ ይቅርታ ትያለሽ፣ ፎርጊቭ። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው? ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው? ወይስ በትክክል አጥፍቻለሁ፣ የኔ ጥፋት ነው፣ አይም ሪስፖንስብል፣ ለዚህ ጥፋቴ ነው፣ አድሚት አደርጋለሁ፣ ጥፋቴን እቀበላለሁ ይላል ወይ? ቦታ ደግመሽ ልትሰጪው ስትይ ያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል፣ ከባድ ጥፋት አጠፋብሽ፣ አስወጣሽው። መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ? ወይም እጮኛሽ ከሆነ ስህተቱን ያምናል ወይ? ማጥፋቱን ያምናል ወይ? አንድ የሚታየው ይሄ ነው። ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል። ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛ አሁን መጠጣቱን ካላቆመ እድል አትሰጪውም። ምክንያቱም ደግሞ ሰክሮ ያጠፋል። ሰከንድ ቻንስ አትሰጪውም። ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪውም። ለምሳሌ አንዲት ሴት እጮኛዋ ተደባዳቢ ነው እንበል፣ ደበደባት ጥሎ። ከዛ ይሰበሰብና ሰው ሁለተኛ እድል ስጪው እባክሽ ይቅርታ አድርጊለት ይላታል። ይሄ ሰውዬ መደባደብ አቁሟል? መጠጣት አቁሟል? ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ። ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች። ስለዚህ የባህሪ ለውጥ ያስፈልጋል። ኃላፊነቱን መውሰድ አለበት። ሶስተኛ የምታየው ተጸጽቷል ወይ? ይሄ ሰው ባደረገው ይቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ? ሪሞርስፉል ነው ወይ? ሪግሬት አድርጓል? ማድረግ አልነበረብኝም፣ በፍጹም አጥፍቻለሁ፣ በቃ እንዴት አደረግኩት ብሎ ተጸጽቷል? ያንን ቼክ ማድረግ አለብሽ። ያለበለዚያ ደግሞ ሊያጠፋ ይችላል። የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ። አራተኛው ጊዜው ወደኋላ ቢመለስለት፣ ወደኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እንዲህ ያደርግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጪዋለሽ። ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ፣ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪው አይፈቀድም። እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go፣ መሄድ አለባቸው። if they have to go let them go። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግመው የሚጎዱሽ ይሆናሉ። እና መሄድ ካለባቸው ከአንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። let them go if they have to go let them go። እና ይሄን ማድረግ ያለብን ጊዜ ይኖራል። በፍቅርም ግንኙነት ምን ይባላል? if you love something set it free ይባላል። if you love something set it free, if it comes back it's yours, if it doesn't it never was ይላል። አንድ ነገር ከወደድሽው ልቀቂው። ተመልሶ ከመጣ ያንቺ ነው፣ ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free, if it comes back it's yours, if it doesn't it never was። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go። ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁል ጊዜ አንቺን ጥፋት ጉዳት የምትፈልግ ከጮኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች ሌት አር ጎ ሺ ሃዝ ቱ ጎ።
ይህንን አንዳንዴ ማድረግ አለብን። ዳግም ዕድል ሰው አጥፍቶ ወይም ተሳስቶ ከሰው የሚያገኘው ወይም ከእግዚአብሔር የሚያገኘው ቻንስ ነው፣ ሰከንድ ቻንስ ነው። ወይም ደግሞ ስራ ጀምሮ ከስሮ እንደገና ሲጀምር የሚያገኘው ዕድል ነው። ህይወት የምትሰጠው ሰው የሚሰጠው እግዚአብሔር የሚሰጠው ዕድል ነው። በጣም ቀላል ምሳሌ፣ አሁን አንቺ ኢንትሮ ስትሰሪ ጀመርሽ፣ ከዛ ተቋረጠ፣ ከዛ ደግመሽ በይው አሉሽ። ይሄ ዳግም ዕድል ነው፣ ሰከንድ ቻንስ ነው። በጣም በቀላሉ ለማየት እጮኛሞች መንገድ ይጀምራሉ፣ ያጠፋል እሱ፣ በጣም ትናድድበታለች፣ በፍጹም አይሆንም ትለዋለች። ከዛ በኋላ ግን ከልቡ ይቅርታ ሲጠይቃት ሰከንድ ቻንስ ትሰጠዋለች፣ ዳግም ዕድል ትሰጠዋለች ወይም ይሰጣታል። በጣም ደስ የሚለኝ ምሳሌ ብዙ ጊዜ ውጭ የሚያነሱት ነጮቹ የሚያነሱት ቶማስ ኤዲሰን ነው። በጣም ደክሞ አምፖል የሰራው እሱ አይደል? በጣም ደክሞ የመጀመሪያውን አምፖል ሰራ። አምፖሉን ሰራና ለሚረዳው ልጅ ይህን አምፖል እዛ አፕስቴርስ ፎቁ ላይ ወሰድና አስቀምጣለሁ። ልጁ ተረከበ አምፖሉን፣ ደረጃውን ይዞ ወጣ። ልክ ደረጃው ጫፍ ላይ ሲደርስ ከእጁ ወደቀበት እና ተሰበረ። አሁን ቶማስ ኤዲሰን የደከመበት ነው፣ በጣም ስንት ጊዜ የደከመበት ነው። ከዛ አልተቆጣውም። ኦኬ ተሰበረ አለ፣ እንደገና መስራት ጀመረ። እና አይ ቲንክ 24 አወርስ ነው እንዲህ ነው የፈጀበት መልሶ ለመስራት። መልሶ ሰራውና አምፖሉን ለዛው ልጅ ቅድም አምፖሉን ለሰበረው ለሱ ለራሱ በልሽ እንውሰድና እዛ ፎቅ ላይ አስቀምጣለሁ። ይሄ የሰከንድ ቻንስ የዳግም ዕድል ሕጉን ነው የሚያሳይሽ። ሰብሮበታል፣ የለፋውበትን አምፖል ሰብረ ስንት እንደተደከመበት ታውቃለህ፣ ውጣ ከዚህ ማለት ነው ያለበት አይደለም። ሰራው እንደገና አምፖሉን ለዛው ልጅ ሰጠው። ያ ልጅ ግን በጣም ጎበዝ ሆነ። እና ዳግም ዕድል ለሰዎች የምትሰጪው ዕድል ነው። እኔ ቤት ውስጥ ቁርስ አልወድም። ድሮ በጣም እጾም ስለነበር ለምዶ ሜታቦሊዝም ለሌሎች አልመክርም፣ ግን እኔ ብዙ ቁርስ አልበላም። ቀጭን ቡና ግን በኮፊ ሜት አድርጌ እጠጣለሁና ማጋለችኝ ቡና መጠጣበት ትልቅ ማግ እንደዚህ ብርጭቆ። ከዛ አንድ ቀን የምታጸዳዋ ልጅ ጣለቻትና ሰበረቻት። በጣም ነው የምወዳት የምጠጣባት ጠዋት። ከዛ ወደቀ፣ ተሰበረች አለች። በቃ ምንድን በልምድ ይባላል ጦስሽን ይዘ ከዛ ሌላ ገዛው አስመጣው። ከዛ ያቸው ልጅ እንዳትሰብሪያት እሺ አደረሽ ለምኝ ሰጠዋት። እና ዳግም ዕድል እንደዛ ነው። አንድ ሜካኒክ ጋር ትሄጃለሽ፣ መኪናሽን ሰራልሽ። ከዛ ስትመጪ እንደገና ትበላሻለች። አሁን ሌላ ሜካኒክ ጋር ሳይሆን የምትሄጂው እዛው ሜካኒክ ጋር ትሄጃለሽ። ሰከንድ ቻንስ ሰጠሽው ማለት ነው። አንድ ዶክተር ጋር ሄድሽ፣ አከመሽ። ከዛ በኋላ አልተሻለሽም፣ እዛው ጋር መልሰሽ ትሄጃለሽ። እነዚህ ዳግም ዕድሎች ናቸው። አንዳንዶቹ አጥፍተን በድለን ከዛ ያ ሰው ይቅርታ አድርጎልን በፊት የነበረን ቦታ ሲሰጠን፣ ወይም አንድ ሰው አጥፍቶ ካጠፋ በኋላ ከተሳሳተ በኋላ ኦኬ ይቅርታ ማድረግ ሌላ ነገር ነው። ይቅርታ አድርገሽ ከዛ በኋላ ላታየው ትችያለሽ፣ ግን ሰከንድ ቻንስ ልትሰጪው ትችያለሽ። እና ዳግም ዕድል እንደዚህ ነው። በተለይ የቶማስ ኤዲሰን በደንብ ያስረዳዋል፣ የሰበረበትን ልጅ መልሶ ሲሰጠው። የመጀመሪያውን አምፖል የሰራው ቶማስ ኤዲሰን። አሁን ከሱቅማ አምፖል ገዝተን ቢሰበር ምንም ማለት፣ እሱ ግን የመጀመሪያ ፈጠራው አምፖል ከመፈጠሩ በፊት የሰራው ነው። እሱን ነው አስቀምጥ ያለው። ወስዶ ሲያስቀምጥ ግን ተሰበረ። በጣም ነው የሚያበሳጨው አይደለም? አሁን ለሱ ግን እሱ ኦኬ ደግሜ ሰራዋለሁ አለ። 24 ሰዓት ደክሞ ሰራው እንደገና። ለዛው ልጅ በል አስቀምጦ ብሎ ሰጠው። ይሄ ሰከንድ ቻንስ። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይህን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው፣ ደስታ ይሰጣል። አሁን የቶማስ ኤዲሰንን አስቢው። ለዛ ልጅ መልሶ ሲሰጠውና ሳይሰብር ወስዶ አስቀምጦ ከዛ በኋላ ሲመጣ ምን አይነት ሰው እንደሚሆን አስቢው። እና እርካታ አለው፣
ለሰዎች ሰከንድ ቻንስ ሁለት ዳግም እድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች። እኔ አንድ ባለትዳሮች ያውቃሉ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች። ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። እንደ ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይኸው የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የእሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠልና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ እድል ከሰጠሻቸው በኋላ በጣም የተለወጡ ለአንቺ ደግሞ እጅግ መልካም ያንን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ እድል ሰጫቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ ብወስድ ኦልሬዲ ፈቶ አይቶታል እና እችኛዋ ነች ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ብሄድ መኪናን የማስተካከል እድሉ የሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስትዩ ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? What you make happen for others will happen to you ይላል። What you make happen for others will happen to you። ለአንቺ መልካም ነገር እንዲሆንልሽ ሳመቻች፣ ለአንቺ ሳመቻችልሽ ለእኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለዚህ ነው What you make happen for others will happen to you የሚባለው እና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው። ሪቨርስም ልክ ነው ማለት ነው። What you make happen for others will happen to you። መልካም ለሰዎች እንዲደረጉ ካደረግሽ ለአንቺ መልካም ይሆናል። ከዛ በሰውየው ላይ ክፉ ነገር እንዲሆንበት ካደረግኩ ደግሞ እኔ ላይ ክፉ ነገር ይመጣል ማለት ነው። ስለዚህ ለራሳችን ለዛ ነው ስለ ሰዎች እድል የምንሰጣቸው።